ቲክቶክ እውነት የለኝም ሰላም ወይ ጉድ በዛው ለቲክቶከር ግን አይቻልም ባይዘው ቲክቶከር ኮንሽ እውነት ፍቃድ ይልሻል ኦኬ ቲክቶክ ሲሆን ቢዝነስ አይደል ተብሎ የሚታሰበው ለዛ በሚለው እንጂ እስካልሆንሽ አለሽ ኦኬ አራኔ ቲክቶክም የለኝም አክቹሊ ባይዘው አሁን እኔ እስቲ ቅዱስ አየ አስታውሳለህ በፊት ዳይመንድ ሆቴል ጋር ያለው ፍሬሽ ኮርነር ብዙ ነገር ከጎኑ ያለው ሱቅ ምናምን መተን ለሆቴላችን ዕቃ እንገዛለን እሺ ቅዱስዬ ግሬስ ፍላወርስ ደግሞ ዛሬ ትገዣለሽ ከፈለግሽ ያዘልሽ ኖ ብዙ አንሸከም ሳሚን ስናገኘው እዚህ መተን ግን ፍላወር እንገዛለን ለማየን ልናገኛት ስንል በጣም ያምራል አሳያችሁ ይሄ ያምራል አይደል መጠየቅ እንችላለን ልልሽ ነበር ነገ መጠየቅ ትችላለሽ እዛ ጋርም አሉ ኦኬ ያ እንጦጦ ኬክ ቤት ኦኬ እዛም ሚሊፎኒ መግዛት አለብን በጣም ቆንጆ ነው ሚሊፎኒ ዛኑ አሪካላና አንድ ሙሉ ቪዲዮ ስለ ሚሊፎኒ ይሰራለሁ because ሚሊፎኒ is my favorite cake እና በጣም every day እየሄድኩኝ የምገዛው you know savor እውነት every day almost ነው ሄጄ የምገዛቸው ታስታውሳለህ ማታ ላይ ሳሚን እዛ እኮ ነው ማገኘው እንዴ በተለይ ጧት ምናምን ጧትም ከዛ ቁርስ እንበላለን ጁስ እንጠጣለን ከዛ ግን ስለ እንጦጦ ስናወራ ዶጮ አንድ አመት ባል ጊዜ I think ሰው ኬክ አምጥቶ ከእንጦጦ ሄ እንደዚህ አይነት ካፌ ነው የምትለው አይደል ሶ ያ ከእንጦጦ ሚሊፎኒ ቀምሼ ሰው አምጥቶ በጣም ወደድኩትና መሄድ አለብን ብዬ ከዛ ከሳሚ ጋር አንድ እንጦጦ የሚል ቦታ አየን እንጦጦ ልብስ ቤት ነው ከጎኑ ግን ካፌ አለ ሶ ከዛ ሁለቴ ሶስቴ ሄድን ኬክ ሚሊፎኒ ለመብላት ግን እንደዚህ አይጥምም እንዴትኛው እንደ እንጦጦ አይጥምም ነው አዎ ለካስ ተሳስተን ነው በምንድነው መች ነው የበላሽ ለአመት ባል ቀን ቤት ውስጥ ተገዝቶ ማለት ነው እና ተሳስተን ነው እንጦጦ ይሄ ነው እንጦጦ ማለት ይሄ ነው እኛ ግን ልብስ ቤት ነው እንጦጦ ሲል አይተ እሱ ካፌ መስሎኝ anyway በታክሲ ሳልፍ ነው እንጦጦ ሳያው ወራካ ይሄ ነው so maybe ስንመለስ ሚሊፎኒ ይዘን እንሄዳለን ከፈለግሽ ይሄ መንገድ እስከ የት ነው የሚወስደን ይሄው እስከ ስቴዲየም ይወስድሻል ነው ሩቅ ነው እስከ ፒያሳ ማለት ነው አስቢ ስቴዲየም ደግሞ ፒያሳ ትሄጃለሽ ምናምን ከዛ አሁን መሻገርም እንችላለን ከፈለግሽ ኦኬ በዜብራ ክሮሲንግ እስቲ መኪና ይኸው መኪና ይቆማል ለዜብራ ክሮሲንግ ላይ ኖ ይሄንን ነው በደንብ ማስተምርሽ በዛው ይሄ ብቻ ነው መማር ያለብኝ ግን I think አዩሽ እኮ በቃ ገጨኝ እኮ ምናምን ልትይ ይቀርሽ አው እንሻገራለን ኦኬ ሶ እንሻገር ወይኔ ጉዴ ኦኬ I think ገብቶኛል አቃለው ምን ችግር እንዳለ ምንም አይነት እምነት የለኝም ለሚነዳው ሰው I think that's what it is አሁን just እንቆምና ካሳይሻል እሺ አዳው አሁን እነዚህ ሁለቱ መኪኖች ያልፋሉ እዛ ጋር ያሉትን ካልኩሌሽን ነው መሰለኝ እሺ ከዛ በኋላ እሺ ወይኔ ግን ቅዱስን ይዛሃል እሺ ቀስ እሺ አሁን ዜብራ ክሮሲንግ ላይ እንደዚህ ካልኩሌሽን መስራት አይከብድም ማለት የለማ የእንትኑ የለም ማለት አይ ችግር ይገብቶኛል የሚነዳውን ሰው ምንም አይነት እምነት የለኝም እሱ ጋር ለዛ ነው ብልሽ በፍሬኑ እንተማመናለን
ደስ ይሄን ደስ ሲል በፍሬኑ እንተማመናለን። You okay, ቅዱሴ? You happy? Good. አንተ ጥሩ ወክ ነው ያደረግነው እውነት ላይክ ተመቸሽ? ያ ግን እኮ ህብር የምንሄደው ከሆነ ለምን ተሻገር? መሻገር ይዘናም መሻገር እንችላለን ችግር የለም። ኦ እኛ መሻገሩን ለማሳነስ ነው የምንፈልገው። መሻገር ፍሪ የሆነ ዲና ማየት አንፈልገው ነው። ያው ቶሞካ ምዝጋር ያ ይሄ ሸዋ ነው እንዴ? አዎ ሸዋ ኦኬ። ሸዋ እዚህ ጋር ነው ለካ። ሁሉ ነገር እየተገጣጠመልኝ ነው አሁን። በፊት በታክሲ ብቻ አይደል ሸዋ ውሰደኝ ስል ሸዋ ሄደው፣ አሁን ግን የት ጋር እንደሆነ ሁሉ ነገር ቦሌ መንገድ ላይ ነው። አላ በቃ ምንም እኮ ይሄ ቦሌ መንገድ ነው የሚባለው አይደል? ይሄ የአየር መንገዱ ማለት ነው። ያው ቀጥታ ወደ አየር መንገድ ያወጣሻል። ኦኬ። በዛኛው ደግሞ ኤርና ሞል ይባላል። ኦኬ። ኤርና ሞል እና የአየር መንገዱ መንገድ ኦኬ። አዎ የስካይላይት መንገድ ማለት ነው። ይሄ አሁን ቀጥታ ወደ ስካይላይት ነው የሚወስደን። ያ ስካይላይት እንገባለን። እሺ ላይክ የሆነ ነገር እንበላለን። እስቲ ነው ወይ እንጦጦ ደረስን እኮ መግባት አለብን። እንጦጭዬ አይ ሚሊፎን እንብላ። እሺ ኦኬ። እንጦጦ ትክክለኛው እንጦጦ ለመጀመሪያ ጊዜ ልግባ። እንጦጦ ነው ብዬ እስካሁን ድረስ የበላሁበት ኬክ ቤት እንጦጦ አልነበረም። ኦኬ ላጥፋ። ቻው ቻው። እኔ ወደድኩት ቅዱስዬ። ተመቸሽ ነው? ያ ኦኬ ትክክለኛው እንጦጦ ሚሊፎኒ ተገኝቷል። ይሄ ነው ራሱ ነው። ቆንጆ ነው። ደስ ብሎናል። ለሚሊፎኒ እንዳልኳችሁ ሙሉ ቪዲዮ ሰራለሁ ቢኮዝ በጣም ብዙ ቦታ በትኩረት ነው የበላሁት እስካሁን ድረስ። አንደኛ ፔቲሰሪ ምንድን ነበረ? ፔቲሰሪ ቫለሪ ነው ምንድን ነው የሚባለው? ስቴዲየም ነው ያለው ያ ቦታ። ምን አይነት ነው? ያ የሚሊፎኒ ቤት የምንወደው ፈረንሳይኛ እኮ ነው። ለፔቲሰሪ ግን የት ነው? ስቴዲየም ነው። ስቴዲየም ስቲፋኖስ ጋር ያ እሱ ከዛ ስቲፋኖስ ጋር እሱ ከሱ የሚቀጥል ደግሞ ቆንጆ ማለት ሴቨር ተመችቶሻል አንቺ? ያ ከዛ ሶስተኛ ይሄ ነው መሰለኝ። ፍሮት ያለው ሻይ በዘበይ ካንቺ እንትና እኮ ተምራ ዘቢዳ ያለ እንትን ነበር እኮ የምትጠጣው። ያለ ስኳር በጣም ደስ ይላል። ሻይ ምናምን ሁሉ ነገር ስኳር አልጠቀምም which is very normal። ደንበኛ የኢትዮጵያ ሻይ አልቀናችሁም? ይሄ ካላስቀናችሁ ምን ያስቀናል? ሻይና ሚሊፎኒ ቦሌ ሃይ ስትሪት ቦሌ ሃይ ስትሪት ሃይ ስትሪት ነው እንግዲህ ምን ልበለው። እንዴት ነው የሚያምረው። እኔ ኢትዮጵያ ውስጥ ቤት ሲኖረኝ ሙሉ በሙሉ ቤቴ በእንደዚህ አይነት ነገር ነው የሚሞላው። በአርት የኛ ሀገር አርት እኮ አንደኛ ነው። ዋው ሲያምር። እኔ አሁን ኮንፊውዝድ ሆኛለሁ። ያ ቤትም እኮ እንደዚህ ያለው ከጎኑ እንጦጦ ልብስ ቤት ትክክል አይደለም ያልኩ። በቃ ይሄ ሲያምር ልብሱ። ኦኬ የዶጮ ግብዣ በጣም ትልቅ ነው። ይሄ መንገድ በጣም የምናውቀው እኮ ነው። ማደክም በዛው የነበረን ኖ ማለት ሙሉ ለሙሉ አይደል? ገበያው ምናምን የነበረው አላ በቃ አሁን በዚህ በኩል ስትያ መግቢያ ብቻ ነው ያለው። ህብር እኮ በጣም ትልቅ ነው። ይወስድ አለከው ቤቱ ነው። ኦኬ ማይክ ነው። ኦኬ የምወደው ነገር እንዲነካብኝ አልፈለኩም። ህብር ፒያሳ and of course like
ውጭ ሀገር ያለው ላይክ የሚያሳዩን የሚያማምረውን ነገር ነው። ግን እናንተን ሳወራ የሰማሁት ላይክ ብዙ ሰዎች ከቤታቸው ያ እሱን አልረሳውም። ሁሌም እንደዚህ ነገር ሳይ ላይክ የፒያሳማ በቃ እንዳለ የምታውቂያቸው ሰዎች እነሱ እንዳለውጡ ፒያሳና ያስለቅሰኛል እውነት ላይክ እኔ ትወጂዋለሽ ባይዘው ማማር ማለት ነው። ማማር ይሄኔ ሳይው ነው ሁሉ ነገር ማቀው ከዚህ እስከ ፒያሳ እንደዚህ ዋው እውነት ነው። በጣም ያምራል። እዚህ ጋር የተቀየሩ መብራቶች ናቸው አይደል? እዚህ ጋር የተቀየሩ መብራቶች መብራት ገባለት የሳይክሉ መንገድ ኦኬ ሳይክል መንገድ ነው ተላረኩም። እዚህ ጋር ግን ሰው ወክ እያደረገ ነው። እንዴት ነው? የግማው ማታ ደግሞ ኦኬ ቀን ላይ ነው የማይቻለው? አረ ማታም ቀንም አይቻልም። ምን አለ እንጃ አላወኩም። እውነት ነው። በጣም ያምራል። ሰው በጣም ሪላክስድ ነው። ደስ ይላል። በዚህ ሴት ያ በእግር አሁን ስንት ከሆቴላችን ስንት 5-6 ደቂቃ አይሆንም ወክ ያደረግነው? ያ ከዛም አይበልጥ ብለሽ 10 minutes ያ ስለዚህ በጣም ቅርብ ነው። ቆንጆ ላይክ ቦታ ነው። እንደዚህ ቆማሳይሽ አንቺ ማውን እንደዚህ እንትን ስትይ አሁን ቅርብ መንገድ ወክ መሳረግ ያለሽ ነው። አስቤ ነበር ከዚህ በፊት እኮ ከሆቴሌ እስከ ክሬሚኖ ወክ ለማድረግ ትልቅ ያስቸገረኝ ነገር መንገድ መሻገር። እንዴ አንቺ አየሽ እኮ ዛሬ እውነት የማልችለው ነገር እሱ ነው እንደውም ቃል ለማምጥሻለሁ ያ ላይክ አስበውና እቆጥራለሁ ላይክ ቆጥሬ አውቃለሁ ምን ያክል ነው ማሻገር ያለብኝ። ሰው ካለ ብዙ አልሄድም። አስፈራለሁ አይደል? ከሰው ጋር ስሻገር እኔ እኮ ላይክ የሆነ እንደዚህ ኤክስፒሪየንስ አድርጌ አላውቅም። ወይ ከመኪናው ጋር እኩል መውጣት መንገድ ላይ መኪናው ሳያቆም እኮ ነው የምትገባው። መኪናው ይቆም አይቆም ሳታቅ ከሹፌሩ ጋር ሳትተያይ መኪናው እየሄደ አንተ ትገባለህ። እኛ ጋር እንደዚህ የለም። ታዲያ እንዴት ነው አንዴ በቃ ትገቢያለሽ ትሻገሪያለሽ። ኦኬ እኔ የከበደኝ መግባቱ ነው። አዎ እንትን እሱም ስለሚያይሽ አንቺም ታየዋለሽ። እንዴት የቀረበ ላይ እኮ አትገቢም። ያው ገብቶሻል። እንዲህ ቀረብ ብሎ እኮ አትገቢም። እኔ ያ ሪትም አለው እናንተ የለመዳችሁት ሪትም አለ። ያ ሪትም ነው ያለመድኩት። ያንተ ያለው አለ የምታውቀው ይሄ የምትገባ አሁን ነው። ይሄንን ነገር አላወኩትም። እሱን አሳይሻለሁ። እሱ ብቻ ነው። ከዛ ሌላ ሁሉ ነገር ሸጋ። ሌላው ነው ደርሽ ግን ከበፊት በጣም ያምራል። በጣም መንገዱ በጣም አምሯል። ሰፊ ነው። በጣም ያምራል። ሁሌም እንደዚህ ያምር ነበር ማለት ነው። መብራት ነው ያስፈልገው እና መንገዱ መስፋታ because ይሄ ሁሉ የነበረ ነው ሌላው ያ እና እንደ ግዴታ ፎቆቹ ላይ ላይት አድርጉበት ብሎ ኦኬ እንደ ግዴታ ነው። ቆንጆ ነው። ላይት ምናምን ያለው ቆንጆ ነው። እንደውም ላይክ ቅዱስ እየተኝቶ እየጠበቅን ነበርና መሸት ብሎ መውጣታችን እንደውም ቆንጆ ነው። መብራቱ የሚያምረው እንደዚህ መሸት ሲል ነው። ማታ ሲሆን ደስ ይላል። ቀንም ያምራል ግን ያው ከማታው አይበልጥም። ኦኬ ወይኔ ይሄ ህብር ነው እንዴ? ምንድነው? ያው እንደዚህ ሆነ። እዚህ ጋር በሙሉ አነሱት። ወይኔ ግን በፊት ያምር ነበር እኮ። የታለ ላይ ለፊት ሆነ።
ቆንጆ ሽታ እዚህ ነው እራት የምንበላው። የኔ ህብር እዚህ ጋር እኮ በጣም ብዙ ላሳያቸው እስቲ። ህብሩን እዩት። መግቢያው በጣም ያምር ነበር በፊት፣ አሁንም ያምራል እንኳን ኖረ። ግን ዋው እንደዚህ አይታይም ነበር ውጪ በፊት የተሸፈነ ነበር። ያ እዚህ እንብላ እራት